ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ዛሬ ደግሞ እንዴት ነው እንጀራሽን የምትጋግሪ ብላችሁኝ ባለፈው ብዙ የጠየቃችሁ ልጆች ነበራችሁ። በጤፍ ለምትጋግሩት አይሆናችሁ። ምክንያቱም ብዙ ጊዜ ውጭ የምንኖር ሰዎች ጤፍ በደንብ ለማግኘት ቀላል ስለማይሆንልን ፍርኖ ዱቄት ነው የምንጠቀመው። ፍርኖ ዱቄታችንን እንደዚህ መጥበሻ ላይ ወይ ድስት ላይ አድርገን ቀላ እስከሚል ድረስ ቶሎ ቶሎ ከስር እንደዚህ እያገላበጥን እናምሰዋለን። ከዛ እንዲቀዘቅዝ እናደርጋለን። ዱቄታችን ከቀዘቀዘ በኋላ እርሾአችንን ባሊ ላይ እናደርገውና እንደዚህ በደንብ አድርገን እንመታዋለን። በደንብ አረፋ ሲኖረው ሊጡ በደንብ እንዲቦካ ያደርግልናል። አይኑም ቆንጆ ይሆናል። በቀዝቃዛ ውሃ ነው የማቦካው። ለስለስ አድርጋችሁ በደንብ እሽት አድርጋችሁ ልክ እንደ ጤፍ ታቦኩታላችሁ። ዱቄቱ በደንብ ስለታመሰ እንደምታዩት ሊጡ ራሱ የጤፍ ነው የሚመስለው። እንደዚህ ጽድት አድርገን ባሊያችን ከላይ ውሃ ትንሽ እናደርግና ክድን አድርገን ለ24 ሰዓት ወይም ደግሞ ለ2 ቀን መቆየት ይችላል። እኔ በ24 ሰዓት ውስጥ እንደዚህ ስከፍተው ይሄንን መስሏል። ከዛ በጭልፋ ወይ በማማሲያ እንደዚህ ካማሰል ነው በኋላ የፈላ ውሃ ትንሽ ትንሽ እያደረግን እናቀጥነዋለን። መጨረሻ ላይ ትንሽ ቀዝቃዛ ውሃ እናደርግበታለን። በጣም መቅጠን የለበትም፣ እንደ ጤፍ ስላልሆነ ትንሽ ወፈር ሲል ቆንጆ እንጀራ ይወጣልናል። ከድነ ነው ለ2 ሰዓት እናቆየዋለን። ከ2 ሰዓት በኋላ ሊጣችን እንደዚህ ኩፍ ብሎ ደርሷል። እንደ ሙቀቱ ነው። አንዳንዴ 1 ሰዓትን በቂ ሊሆን ይችላል። እያያችሁ እንደዚህ ብቻ አይኑን ሲያወጣ እንጋግረዋለን ማለት ነው። የእንጀራ ምጣድ ካላችሁ በእንጀራ ምጣድ መጋገር ትችላላችሁ። ከሌላችሁ ደግሞ እንደዚህ አይነት መጥበሻ ወይም ደግሞ ከአማዞን ላይ ቲፋል የሚል መጥበሻ የእንጀራ ምጣድ የሚመስላችሁን ገዝታችሁ 1-2 ቀይራችሁ መሞከር አለባችሁ የሚሆናችሁን እስከምታገኙ። አንዳንዴ ጥሩ ሊጣብኩታችሁ መጥበሻው ማይሆን ከሆነ እንጀራው ጥሩ አይወጣም። ስለዚህ ያው የተለያየ መጥበሻ መሞከር ግድ ይላችኋል። ይህንን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። እናንተም ቤታችሁ ሰርታችሁ ሞክሩት። በሚቀጥለው የምሰራቸው ቪዲዮዎች እንዲደርሳችሁ ሂዳያስ ኪችንን ፎሎ እያደረጋችሁ ስለተከታተላችሁ አመሰግናለሁ። አስተያየታችሁን ጻፉልኝ። በሌላ ስራ ቪዲዮ እስከምንገናኝ ቻው።